ብዙ መሪዎች በእጃቸው ለማስገባት በእጅጉ የሚጓጉለትን የዓለምን የኖቤል ሽልማት በሰላም ዘርፍ ተሸልሞ አልቀበልም ስላለው ብቸኛው ሰው ልነግራችሁ ነው። ሌ ዱክ ቶ ይባላል። ቪየትናማዊ ዲፕሎማት ሲሆን በፈረንጆቹ 1973 የቪየትናም ጦርነት እንዲቆም ላደረገው ጥረት የኖቤል የሰላም ዘርፍ እጩ ሆኖ ሽልማት ሊበረከትለት ቀጠሮ ቢያዝም እሱ ግን ሽልማቱን አልቀበልም ብሎ ቤቱን መቀመጥን መርጧል። ሽልማቱን ካለመቀበሉ በላይ የሚገርመው ግን ሽልማቱን ያልተቀበለበት ምክንያት ነው። ከዛ በፊት ግን እኔ በቅርቡ ስለወሰድኩት ሽልማት ምክንያት ልንገራችሁ። ሰኪና እባላለሁ። ዲኤምሲ ሪል ስቴት የኳርተሩ ምርጥ ካላቸው ሴልስ ሱፐርቫይዘሮች ውስጥ እኔም መርጦ ዋንጫ ሸልሞኛል። በጣም አመሰግናለሁ። ቤት መግዛት የምትፈልጉ ወደዚህ ስልክ ቁጥር እየደወላችሁ። ወደ ታሪኩ ስንመለስ ሌ ዱክ ቶ የተባለው ቪየትናማዊ ሽልማቱ የቀረበለት እንዲቆም ጥረት ያደረገለት ጦርነት ሳይቆም በፊት በመሆኑ እንደሆነና ይህንንም ሕሊናው እንደማይቀበለው ተናግሯል። እርስዎ ቢሆኑ ምን ያደርጉ ነበር? ሀሳቡን ኮሜንት ላይ ያስቀምጡልን። ቪዲዮውን ላይክ ማድረግ እንዲሁም የፕላስ ምልክቱን መጫን